ዛሬ ጥቅምት 16 2018 ዓመተ ምህረት አዳዲስና ፋኖ በቅርቡ አማራን ነፃ ለማውጣት እንደተቃረበ የሚያመላክቱ ዲፕሎማሲያውና የጦር ግንባር ድሎች ያስመዘገበ ነው። ለዚህም ማሳያ ብልጽግና የራስ ሰራዊት እየከዳው ወደ ፋኖ እንደ ጎርፍ እየተቀላቀለ ነው። በተጨማሪም በምዕራብ ጎንደር መተማ ወረዳ ላይ ታላቅ ድል አስመዝግበዋል። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስልን አግዙን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ጡት ቆራጭና ጸረ አማራ የብልጽግና ኃይል ዛሬም በቋራ ቴዎድሮስ ከተማ የቅዳሜ ገበያን ለመገብየት በተሰባሰቡ ንጹሃኖች ላይ ዘግናኝ ጭፍጨፋ ፈጽመዋል። ዝርዝር አለን፣ ታደምጡታላችሁ። ከባህር ዳር በቅርብ ርቀት ላይ በተደረገው ውጊያ ወደ 100 የሚጠጉ የአገዛዝ ሰራዊቶች ተደምስሰዋል። ይህንን ዜና በአራተኛው መረጃችን እናስደምጣችኋለን። አብራችሁን ቆዩ። የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን እየተቀላቀለ ነው። 28 ክላሽ ይዘውም የገቡ አሉ። ዝርዝር አለን፣ ታደምጡታላችሁ። በምዕራብ ጎንደር መተማ ወረዳ ያገዛዙ ጥምር ኃይልና አሸርጋጁ የብልጽግና አጀንዳ በቀላሉ ከማቋረጥ ባሻገር ሙትና ቁስለኛ በማድረግ ስብሰባውን መበተን ተችለዋል። ዝርዝር አለን፣ ታደምጡታላችሁ። በሶስተኛው ዜናችን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን እየተቀላቀለ ነው። ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎችና እዞች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮለለ ሚኒሊክ እዝን በስፋት እየተቀላቀለ ነው። በኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽመው የነበረውና ዛሬ እየፈጸመው ያለው ግፍ በተመሳሳይ የመከላከያ መለዮ ልብስ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ እንችልም ያሉ አባላቶቹ ባለፉት 10 ቀናቶች ብቻ 4 ስናይፐር፣ 28 ክላሽ፣ 7000 የክላሽ ተተኳሽ፣ 600 የስናይፐር ተተኳሽ እንዲሁም 60 የእጅ ቦምብ በመያዝ ከ32 በላይ ሰራዊት ምስራቅ አማራ ኮር 1 አሳምነው ክፍለ ጦሩን ተቀላቅለዋል። ፋኖን ከተቀላቀሉት የ104ኛ ኮር የሰራዊት አባላቶች መካከልም 4 ሻምበል መሪና 3 የሞቶ መሪ አመራሮች ይገኙበታል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊት የማፍረስና የማስኮብለሉ ስራ ተጠናክሮ ይቀጥላል። ማስታወሻ ስም ዝርዝርና ምስል ያላከተት ነው። በቀጣይ ለምንሰራው ስራ ደህንነት ስንል ነው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል። አሁን የምናስደምጣችሁ በድሮን ስለተፈጸመ ግፍ ነው። ከዚህ በመቀጠል የመተማውን ድል እናስደምጣችኋለን። አብራችሁን ቆዩ። ጡት ቆራጩ የብልጽግና ቡድን በጎንደር ቋራ ቴዎድሮስ ከተማ በፈጸመው የድሮን ጥቃት ቅዳሜ ገበያ ለመገብየት የተሰባሰቡ አማራዎች መገደላቸው ተሰምተዋል። በቋራ ቴዎድሮስ ከተማ የቅዳሜ ገበያ በተሰባሰቡ አማራዎች ላይ በተፈጸመ የድሮን ጥቃት በርካታ ንጹሃኖች ሲገደሉ በርካቶች መቁሰላቸው ታውቀዋል። በተመሳሳይ ይሄው ጸረ አማራ ኃይል ከቀናት በፊት በላይ ጋይንት ወረዳ ዛጎች ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እናት ከነልጇ ተገድላለች። ይህ ጡት ቆራጭና ጸረ አማራ የብልጽግና ኃይል ዛሬም በቋራ ቴዎድሮስ ከተማ የቅዳሜ ገበያን ለመገብየት የተሰባሰቡ ንጹሃኖች ላይ ዘግናኝ ጭፍጨፋ ፈጽመዋል። አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ያገዛዙ ጥምር ኃይልና አሸርጋጁ የብልጽግና አጀንዳ በቀላሉ ከማቋረጥ ባሻገር ሙትና ቁስለኛ በማድረግ ስብሰባውን መበተን ተችለዋል። በትናንትናውና በዛሬው ዕለት በምዕራብ ጎንደር መተማ ወረዳ ሽመለጋራ የዞንና የወረዳ ወዳደር የብልጽግና አሽከሮች
ካገዛዙ ጥምር ኃይል ጋር እንደተለመደው ስለ አማራ ሁሉን አቀፍ የጄኖሳይድ ጸያፍ ተግባራቸውን ለመፈጸምና የጥፋት አጀንዳ ይዘው ለመዶለት ስብሰባ ለማድረግ እየተዘጋጁና እየተሰባሰቡ ባሉበት ሰዓት ነበልባሎቹ የበረሃ ፈርጦች መይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር በባየ ብርጌድ በአርበኛ ግብረ ሕይወት አዳነ እየተመራ እንዲሁም ባናብስቶች ደጃዝማች አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ ማስረሻ መሪነት መረጃን ቀድሞ በማፈንፈን ሁለቱን ብርጌዶች ጥላት ባላሰበበት ሁኔታ ከቀኑ 6 ሰዓት ወደ ቀጠናው ተስፈንጥሮ በመግባት መብረቃዊ ጥቃት መፈጸም ተችሏል። ውጊያውን እስከ 9 ሰዓት በማስቀጠል በጥምር ኃይሉ ላይ ከፍተኛ ድል ማስመዝገብም ተችሏል። በዚህ ልዩ መብረቃዊ ጥቃት ስብሰባውን ከመበተን ባሻገር ያገዛዙ ጥምር ኃይል ሙት 10 ቁስለኛ ከ13 በላይ ሲሆን የብልጽግናው አሸርጋጅ ምስሌኔዎች በየጓዳው ጎድጓዳው እግሬ አውጪኝ በማለት በየቤቱም ቀሚስ በመልበስና በመመሳሰል በየስርቻው በመግባት ራሳቸውን አትርፈዋል። ፋኖ ወደ 100 የሚጠጉ ያገዛዙ ሰራዊትን ደምስሰዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ 5ኛ ክፍለ ጦር የባህር ዳር ብርጌድና የጣናው መብረቅ ብርጌድ በጥምረት ከባህር ዳር ከተማ በቅርብ ርቀት በዳህነ ማርያም ቀበሌ ልዩ ስሟ ቋሪት አምባ በተባለች ጎጥ ላይ ያገዛዙን ወንበር አስጠባቂ ኃይል ከጠዋቱ 2 ሰዓት ተኩል ጀምሮ እስከ 9 ሰዓት ድረስ ጠላትን ያዝረከረኩ ሲወቅጡት የዋሉ ሲሆን ወደ 100 የሚጠጉ ሙትና ቁስለኛ በማድረግ ውጤታማ የሆነ ስራ ተሰርተዋል። በዛሬው ውጊያ የተገኙ ድሎች ብሬን 4 ስናይፐር 3 ክላሽ 51 ቀሪውን የጠላት ኃይል ከባህር ዳር ጭንባ በሚወስደው መስመር ፍርጠጣውን የተመለከቱ የቀጠና ማህበረሰብና ሰራዊታችን አብይ አህመድ እየገነባው ያለው ሰራዊት አሰብን ማስመለሱ ቀርቶ በማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ ምስክርነታቸውን ሰጥተዋል። በትናንትናውና በዛሬው ዕለት በወሎ ቤት አማራ በዋለው አውደ ውጊያ በተለይም በዶላንታ የሚንቀሳቀሱት የቤት አማራ ኮር ጽናት ክፍለ ጦር ለማፈን ከወገን ጤና ከተማ ወደ ፀሐይ ማውጫ ከተማ ያገዛዙ ጦር ተንቀሳቅሶ ነበር። ያገዛዙ ጦርም ሙሉ ለሙሉ ተደምስሰዋል። ተጨማሪ የስልክ ጥሪ ያለን አድምጠነው እንመለስ። ሰላም ጤና ይስጥልን እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎቻችን ስናልፍ በዛሬው ዕለት እንግዲህ በወሎ ቤት አማራ በዋለው አውደ ውጊያ በተለይም በደላንታ የሚንቀሳቀሱት የቤት አማራ ኮር ጽናት ክፍለ ጦር ለማፈን ከወገል ጤና ከተማ ወደ ፀሐይ መውጫ ከተማ በዛሬው ሰዓት ከጧቱ 12 ሰዓት ጀምሮ ያገዛዙ ጥምር ጦር ተንቀሳቅሶ ነበር። ጥምር ጦሩንም እንግዲህ ጽናት ክፍለ ጦር መንገድ ላይ መመለስ ሲቻል ከአገዛዙ ጥምር ጦር በኩል ከ10 በላይ ሙትና ቁስለኛን በአምቡላንስ ወደ ወገል ጤና ሆስፒታል ማስገባቱን ከቦታ ያገኘነው መረጃ ያመላክታል። እንግዲህ የቤት አማራ ኮር ክፍል የሆነችው ጽናት ክፍለ ጦር በተደጋጋሚ ፀሐይ መውጫ ለማስለቀቅ የሚመጣውን የብልጽግና ሰራዊት በመመከት ትታወቃለች። ፀሐይ መውጫ ከተማ በደላንታ ከሚገኙ ትልቅ ከተማዎችና እንደዚሁም ከፍተኛ የሆነ የማዕድን አቅርቦት የምታቀርብ ወሳኝ ከተማ ናት። እቺ ከተማ ፋኖ ከተቆጣጠራት ውሎ ሰንብቷል። በቦታው ላይ በተደጋጋሚ የሚመጣው ያገዛዙ ሰራዊት እየተመታ ይመለሳል። በዛሬው ዕለትም በርካታ ሙትና ቁስለኛውን ይዞ ሲመለስ በርካቶች ደግሞ የአካባቢው ሚኒሻ የነበሩ አካላት ከ6 በላይ የሚሆኑ በጎን በማምለጥ ወደ ጽናት ክፍለ ጦር መቀላቀላቸውን ከቦታው ያገኘነው መረጃ ያመለክታል። በተመሳሳይ እንግዲህ በዛሬው ዕለት በአምባሰል ተራሮች በዋለው ሌላው ትንቅንቅ እንግዲህ በአካባቢው ፍጥጫ ላይ የነበሩ በርካታ ያገዛዙ አድማ ብተናና የሚኒሻ አባላት የልጅ ኢያሱ ኮርን መቀላቀላቸውን ከልጅ ኢያሱ ኮር የኮሙኒኬሽን ክፍል ያገኘነው መረጃ ያመለክታል። ወደ ጎንደር መረጃዎቻችን ስናመላ በጎንደር እንግዲህ ከትናንት ወዲያም እንግዲህ በርካታ ፍጥጫዎች የነበሩ ሲሆን በጎንደር ቀጠና በርካታ የድሮን ጥቃቶች እየተፈጸሙ ይገኛሉ። በአሁኑ ሰዓትም የዜና ተጠናቀረ ባለበት ሰዓት በጎንደር የቋራ ቴዎድሮስ ከተማ ላይ የቅዳሜ ገበያ በመሄድ ላይ በነበሩ ንጹሃን ላይ የድሮን ጥቃት ደርሷል። በጥቃቱም እንግዲህ እስካሁን ባጣራነው መረጃ መሰረት ከ4 በላይ የንጹሃን እናቶችና እንደዚሁም ህፃናት መገደላቸውን ከቦታው መረጃ ደርሶናል። ጉዳቱ አጠቃላይ ምን ያህል መጠኑ ምን እንደሆነ ለማወቅ ያጣራን እንገኛለን። በምሽቱ ዘገባችን ይዘን የምንመለስ ይሆናል። ያገዛዙ እንግዲህ ከሰሞኑ የሚደርስበትን በመድር ላይ ያልተቋቋመውን ምት በሰማይ ላይ እንግዲህ በድሮን በተለይም
በአሁኑ ሰዓት እንደ ፋሽን እንደግረኛ ሆኖ እየተጠቀመባቸው ያሉት ድሮኖችን ነው። በወሎ በጎንደር በጎጃም እንደዚሁም በሸዋ በበርካታ ቦታዎች ላይ የድሮን አሰሳ የድሮን ጥቃቶችም እየተፈጸሙ ይገኛሉ። እንግዲህ በጥቃቱ ሰለባ የሆኑ የሚገኙት ንጹሃን ናቸው። ፋኖ አስቀድሞ ጥንቃቄዎችን እያደረገ ስለሚገኝና እንደዚሁም በተከታታይ ሚዲያችንም የጥንቃቄ መልእክቶችን እያስተላለፈ ይገኛል። በዚህም ምክንያት እንግዲህ ፋኖ በተበታተነ መልክ እየተንቀሳቀሰ በደፈጣ ጥቃት እየፈጸመ ስለሆነ በፋኖ ላይ ያደረሰ ያለው ምንም ጉዳት የለም። ነገር ግን በንጹሃን ላይ ቤቶችን እንደዚሁም ትምህርት ቤቶችን ተቋማትን እያወደመ ይገኛል። እንግዲህ በሆን ተብሎ ገበያ በሚሄዱ መንገደኞች ላይ የድሮን ጥቃት መፈጸም ምንድነው የሚለው ነገር የምናየው ይሆናል ወደፊቱ። እንግዲህ አጠቃላይ ያገዛዙ ሰራዊት አጠቃላይ የአማራ ህዝብ እንደ ጥላት ብሎ በህዝብ ላይ ጉዳት እያደረሰ ይገኛል እንጂ በፋኖ ላይ ያደረሰው ምንም አይነት ጉዳት የለም። ከሰሞኑ ባለው የድሮን እንቅስቃሴ አድማጭ ተመልካቾቻችን በተለያዩ ቦታዎች ላይ ያገዛዙ ሰራዊት ከፋኖ ጋር ፍጥጫዎችን እንደቀጠሉ ናቸው። ዛሬም በምሽቱ ዜናችን ሙሉ የአጠቃላይ ያውደ ውጊያ መረጃዎችን ይዘን የምንቀርብ ይሆናል። በጎንደር ጠቅላይ ግዛት እዝ የሚንቀሳቀሱ ሁለት የአማራ ፋኖ አደረጃጀቶች ወደ ሰላም መምጣታቸው የጥላትን አቅም ያዳከመ ነው ሲሉ የአፋብሃ ማዕከላዊ ኮማንድ አባልና የደጃዝማች በላይ ዘለቀ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ ተናገሩ። ሰምተነው እንመለስ። በዚህ ዙሪያ በልዩነታችን አትራፊ የነበሩ አካላት አሉ። እነዚሁም በልዩነታችን በመዋቅር ልዩነታችን አስታከው ህብረተሰቡን የሚበዘብዙ ኃይሎችን አገዛዙ አሰማርቶ ነበር። በሌላ በኩል እነዚህ ስርዓት አልበኞችን አጋቾችን ገዳዮችን ዘራፊዎችን ሌቦችን የሚያጠፋ መዋቅር በሙሉ በመላ አማራ ገጠር ቦታዎች በጎንደር ገጠራማ ቦታዎች ብቻ ሳይሆን በመላው አማራ ገጠራማ ቦታዎች እና የገጠር ከተሞች ስለተዘረጋ ህብረተሰቡ ከዝርፊያ ከስርቆት እንደዚሁም ደግሞ ከስጋትና አላስፈላጊ ተጽዕኖዎች ነፃ ሆኖ የቆየና እየቆየ ያለበት የፎይታ ዘመን እያሳለፈ ሲሆን አገዛዙ በሚደርስባቸው አልፎ በሚደርስባቸው በሚያወቃቸውና በቋሚነት ምሽግ አድርጎ በተቆጣጠረባቸው ቀጠናዎችና ከተሞችና ዋሰኞቻቸው ደግሞ ሆም ብሎ የተሰማሩ ረባሾች እንደ ህብረተሰቡን አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።